በሀገረ ግብጽ ከፍተኛ የስልጣን ቦታ ላይ የነበረችው ከእስልምና ወደ ክርስትና የመጣችበት አስደናቂ ምስክርነት ከግብፃውያን ሙስሊሞች ባለፈ የግብጽ ብሔራዊ ደህንነት ተቋምን የፈተነና በእሷና በተቋሙ መካከል የነበረው የትፈልጋለች ማደኛ ትዕዛዝ የወጣባት ሴት በመሆኗ ሀገሪቱን እያስጨነቀና ክርስቲያኖችን ደግሞ ልባቸውን ያንጠለጠለ ድራማ የሚመስል ምስክርነትን ባለፉት ሳምንታት ይዤላችሁ ቀርብ ያለው ይህች ከእስልምና ወደ ክርስትና እንድትመጣ ምክንያት የሆናት ጌታ ኢየሱስ ክርስቶስን ፊት ለፊት አይታ ወደዚህ እውነተኛ መንገድና ሃይማኖት እንደመጣች ትናገራለች። ቢሆንም ግን የመጣባት ስደትና መከራና ፈተና ግን ልትቋቋሙ ቀርቶ አይደለም ግብፅን ያናወጠ ክርስቲያኖችን ያስጨነቀ አክራሪ ሙስሊሞችን ደግሞ ያስቆጣና ያናደደ ተግባር ሆኖ ተገኝቷል። ቢሆንም የግብፅ ብሔራዊ ደህንነት ተቋም እሷን ያገኘና የጠቆመ ሰው ከፍተኛ ወረታ እንደሚከፍል እንዲሁም ደብቆ የተገኘ ክርስቲያንና ገዳም ቢሆን በሀገሪቱ ሕግ መሰረት ከፍተኛ ቅጣት እንደሚቀጣ ትዕዛዝ አውጥቷል። ይህ ድራማ የሚመስል ማሳደድና ድብብቆሽ በመጨረሻም እግዚአብሔር ተመልክቶ የሰጠው ውሳኔ ምን የሚሆን ይመስላችኋል? ይህች ሴት ፈተናና መከራውን መቋቋም ሲያቅታት ወደ ቀደመው እምነቷ ትመለስ ይሆን? አሊያስ ፈተናውን መከራውን ደግሞ ተቋቁማ የሚመጣባትን ቅጣትን ትቀበል ይሆን? አስገራሚና ልብን አንጠልጣይ የሆነው ብዙ ሰዎች በጉጉትና በእንባ የተከታተሉት ይህ ምስክርነትን ዛሬ ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ አብራችሁኝ እንድትቆዩ የምጋብዛችሁ ሙልጌታ ስዩም ነኝ። በልቤ ስጸልይ እጅግ ያልጠበቅኩት አስደንጋጭ ድምፅ ከሰማይ ሰማሁ። ደነገጥኩኝ። አንድ ተልእኮ አለሽ የሚል ድምፅ ሰማሁ። ማመን አልቻልኩም። ነገር ግን ያው መልስ ዳግም ተሰማኝ። ወደ ላይ ወደ ሰማይ እንኳን ቀና ብዬ መመልከት አልቻልኩም ነበር። አንድ ተልእኮ አለሽ አለኝ በድጋሜ። እኔም ተገርሜ እኔን ነው ጌታ ሆይ አልኩኝ። ለሦስተኛ ጊዜ ይኸው ድምፅ ሰማሁት። አዎ አንድ ተልእኮ አለሽ። ተረጋጊ፣ በጽንዓት ቁሚ፣ አትቸኩይ፣ በነገሮችም አትደናገጪ አለኝ። ሰላምና መረጋጋት በውስጥ የሰፈነ። እግዚአብሔር ሆይ ሁለመናዬ ያንተ ነው፣ እንደ አንተ ፈቃድ እንጂ እንደኔ አይሁንብኝ። ለምትፈልገኝ ዓላማ ሁሉ ይኸው ተጠቀምብኝ። ምንም ነገር አልፈልግም። የምፈልገው ከአንተ ጋር መሆን ብቻ ነው። ገና ከመጀመሪያው ምን ያክል እንደምትወደኝ ተረድቻለሁ። እኔም የምትወደኝን ያክል እወድህ ዘንድ እሻለሁ። አንተን ማገልገል እንዴት ያለ ክብር ነው! እንዴትስ ያለ ብኩርና ነው! እያልኩ በተንበረከኩበት ጸሎት በማደርግበት ስፍራ ላይ ድምፅ አሰምቶ የተናገረኝን አምላኬን ኢየሱስ ክርስቶስን አመሰግነው ጀመር። አሁን ከዚህ በኋላ ነው የኔ የናህድ ማህሙድ ሙትዋሊ ሕይወትና ኑሮ የተቀየረው። በግብፅ ክርስቲያን ሆኖ መኖር ቢቻልም ግን ከእስልምና ወደ ክርስትና የመጡ ሰዎች የገቡበትን መከራና የማይወጡበትን ፈተናን በታሪክም በዓይኔም ተመልክቻለሁ። እኔ ደግሞ ከታላቅ ቤተሰብ የመጣሁኝ ያውም ደግሞ በግብፅ ውስጥ ታላቅ የሥራ ኃላፊነትና ስልጣን ያስኩኝ ሴት ነኝ። አሁን እንዲህ ባለ ቤተሰብና ስልጣን የነበርኩት ሴት ከእስልምና ወደ ክርስትና መምጣቴ ቢሰማኝ አንዱ አክራሪ ሙስሊም ሊገለኝ እንደሚችል ያለምንም ጥርጥር እርግጠኛ ነኝ። ከዚያም ባለፈ ሕግንና የሕግ አሰራርን ተንተርሰው ሊያጠቁኝና ለእስር ሊዳርጉኝ የሚችሉ ሰዎች እንደሚኖሩም እርግጠኛ ነኝ። እንዲህ ባለ ፈተና ውስጥና ከባድ በሆነ አገር ውስጥ እየኖርኩኝ ነው። እንግዲህ ስለ ክርስትና እምነቴ በግልጥ መናገርና ክርስቶስን አመኜ የተቀበልኩኝ ክርስቲያን መሆኔን በአንድ ካሴት ለመላው ግብፃውያን ክርስቲያኖች ጊዜውና ሰዓቱ ደርሶ ይፋ እስኪወጣ ድረስ ይህን አስገራሚ የሕይወት ታሪኬን ምስክርነቴን እየሰጠሁት ይህ ጊዜውና ሰዓቱ ሲደርስ ይወጣል ብዬ ያሰብኩት የምስክርነት ካሴት እየቆየ ውስጥ ለውስጥ ከግብፃውያን ክርስቲያኖችም አልፎ በመላው ግብፃውያን ሙስሊሞች ዘንድ እንደ ሰደድ እሳት ተቀጣጥሎ መላውን ግብፅን ያናወጠ ምስክርነት ሆኖ ተገልጦ ነበር።
ይህ የሰጠሁት ምስክርነት ግብፅን እያናወጠና እያስጨነቀ እንደሆነ ያወቅኩት አንድ ቀን ነው። ይህንን ቀኑን አስታውሰዋለሁ። አንድ ቀን የተከራየሁበት የቤቱ አከራይ የክፍሌን የመጥሪያ ደወል ደወለችልኝ። ወደ ውስጥ እንድትዘልቅ ስጋብዛት በኢየሱስ ክርስቶስ አምና ክርስቲያን ስለሆነችው ሙስሊም ሴት ሰምተሻል? ስሟ ናህድ ማህሙድ ሙትዋሌ ይባላል አለችኝ። እኔ ናህድ መሆኔን አላወቀችም። ይህ ካሴት ግብፃውያን ዘንድ እንደደረሰ ከዚህች ሴት ንግግር ነበር እያወቅኩት። እኔም በፍርሃት ተውጬ ስለ እርሷ መስማቴን ነገርኳት። እሷም በደስታ ተውጣ ክርስቶስን እንዴት በራእይ እንዳየችውና እንዴትስ እርሱ እንዳነጋግራት የሰጠችውን የምስክርነት ካሴት ገዝተነዋል አለችኝ። ታዲያ አመንሻት ስል ጠየቅኳት። አዎ ያለ ጥርጥር ያንን የመሰለ የስልጣን የትምህርት ደረጃ ያላት ያንን ከመሰለ ታላቅ ቤተሰብ የተወለደች ሴት እንዴት